ኪሊያን ምባፔ ከክሪስቲያኖ ሮናልዶ ከሜሲ ከኔይማር የተለየ አይነት ኑሮ ነው የሚኖረው። ምናልባት እናንተ በሚከፈሉ ሚሊዮኖች ዶላሮች ውድ መኪኖች፣ ውድ ቤቶች፣ ውድ ሰዓቶችን ይገዛል ብላችሁ ልታስቡ ትችላላችሁ። ነገር ግን ሁኔታው እንደዛ አይደለም። ኪሊያን ምባፔ ነገሮችን ቀለል አድርጎ የሚመለከት ሰው አይነት ነው። ለማመን በሚከብድ ሁኔታ የመጀመሪያው መኪና ራሱ $30,000 ብቻ የሚያወጣ ቮልክስዋገን ቲጓን ነው። በሚገርም ሁኔታ በዚህ መኪና ላይ ያወጣውን ወጪ በ2 ሰዓት ውስጥ ብቻ ማግኘት ይችላል። ምክንያቱም ከሪያል ማድሪድ የሚያገኘው በሰዓት $15,000 ይከፈለዋል። ሁለተኛው መኪናም ቢሆን $80,000 የሚያወጣ የአሜሪካን ዶላር ብቻ ነው። ቮልክስዋገን አይዲባስ ነው ማለት ይህ መኪና ለመግዛት የ6 ሰዓት ስራ ብቻ ነው ለኪሊያን ምባፔ። ኪሊያን ምባፔ ሚኒባስ ይወዳል መሰለኝ መኪናዎቹን በሙሉ ሚኒባስ አድርጎ ጨርሶታል። ሶስተኛው መኪናው ማርሴዲስ ቤንዚስ ቢ ክላስ የተባለው መኪና ነው። እስካሁን ካየናቸው መኪናዎች ውስጥ በጣም ውድ የሚባለው ይሄ ነው። ዋጋው $100,000 የአሜሪካን ዶላር። ምባፔ ይህንን መኪና በጣም ነው የሚወደው። ነገር ግን ከዚህኛው መኪና አያስበልጠውም። ቮልክስዋገን ቱአርግ ምንድነው የሰውየውና ቮልክስዋገን ብቻ? ምናልባትም ቮልክስዋገን ካምፓኒ ስፖንሰር አድርጎት ይሆናል ብዬ ሰርች ሳረግ ስለሱ የሚገልጽ ምንም ኢንፎርሜሽን አላገኘውም። በቃ ቮልክስዋገን ስለሚወድ ይሆናላ። ታዲያ ይህ መኪና 280 የፈረስ ጉልበት አለው። ሮናልዶ ይህንን ቢሰማ ሆዱን እስከሚያመው እንደሚስቅበት እርግጠኛ ነኝ። ይህ የፈረንሳይ ኮከብ የእግር ኳስ ተጫዋች የሚወደው መኪና ላይ ስንት ያወጣበት ይመስላችኋል? ያን ያህል አይደለም። ወረኛ ያን ያህል አይደለም ትላለ። እግር ኳስ ተጫዋች ሆኖ ፌራሪ መኪና ከሌለው ምን ይባላል? ስለዚህ ካሉት የመኪና ስብስቦች ውስጥ በጣም ውድ የሚባለው ይህ ፌራሪ 488 ፒስታ። ታዲያ ይሄ መኪና ቪኤት ሞተርን የሚጠቀም ሲሆን በ2.5 ሰከንድ ውስጥ ከ0 ወደ 60 ማይል በሰዓት የመጓዝ አቅም አለው። ለማመን በሚከብድ ሁኔታ የዚህ መኪና ዋጋ $550,000 የአሜሪካን ዶላር ነው። አሁን ያየናችሁ መኪኖች በሙሉ ከሆነ ጊዜ በኋላ አገልግሎት መስጫ ክልል ይውጥ የሚል ዜና ብሰሙ እንዳደነግጡ። ምክንያቱም ኪሊያን ምባፔ እስካሁን መንጃ ፈቃድ የለውም። አዎ ሰምታችሁኛል፣ እስካሁን መንጃ ፈቃድ የለውም። በነገራችን ላይ ኪሊያን ምባፔ የክሪስቲያኖ ሮናልዶ ቀንደኛ ደጋፊ ነበር። አዎ ታውቃላችሁ። ፎቶዎቹንም ግድግዳ ላይ በመስቀል እንደሱ ለመሆን ይጥር ነበር። ምባፔ በ1998 በፈረንሳይ ዋና ከተማ ፓሪስ ተወለደ። የእግር ኳስ ህይወቱን ቤስቦንዲ ክለብ ጀመረ። በዚህ ክለብ ውስጥ ራሱን ሲያጎለብት ቆይቶ በ2014 ለሞናኮ ፈረመ። ለሞናኮም ገና በ16 ዓመቱ ለዋና ክለብ መጫወት ጀመረ። በዚህ ጊዜም በአጨዋወት ችሎታው በተደነቁ ክለቦች ይጎርፉ ጀመር። ከነዚህ ክለቦች አንዱ የሆነ ፒኤስጂ በ2018 $200,000 የአሜሪካ ዶላር አስፈረመው። በጊዜው ገና በ20 ዓመቱ የዓለማችን ሁለተኛ ወጣት የእግር ኳስ ተጫዋች አድርጎት ነበር። በዛው ዓመትም ለፈረንሳይ ብሔራዊ ቡድን በመጫወት የዓለም ዋንጫን አነሳ። ኪሊያን ምባፔ በስኬት ለስኬት መደራረብ ብቻ ሳይሆን ከጎኑ የተጎዱ ሰዎችንም በመርዳት ይታወቃል። ልክ እንደ ማስተር አብነት በ2018 የዓለም ዋንጫን እንዳሳካ ወደ $500,000 የሚጠጋ ዶላር ተከፍሎት ነበር። ነገር ግን የተከፈለውን ገንዘብ በሙሉ ለፕሮሚስ ዲኮርደሪ በተባለ ድርጅት አበርክቶ ነበር። በዚህ ብቻ አላቆመም። በኮሮና ሰዓት ኢንስፓየርድ ባይ KM የተባለ ድርጅት በመመስረት ህፃናት ህልማቸውን እንዲከተሉና እንዲያሳኩ ሲረዳቸው ቆይቷል። ኪሊያን ምባፔ በጣም ከሚወዳቸው መኖሪያ ቤቶች ውስጥ መካከል አንዱ በፈረንሳይ ዋና ከተማ ፓሪስ በታዋቂ ኤቭል ታወር ፊት ለፊት የሚገኘው አፓርታማ ነው። ታዲያ ይህ አፓርታማ 12 መኝታ ክፍል ሲኖሩት በረንዳው ቀጥታ ኤቭል ታወር እና ሙሉ ከተማውን ያሳያል። ለማመን በሚከብድ ሁኔታ በዚህ አፓርታማ ብቻ በወር $40,000 የአሜሪካን ዶላር ያወጣል። ኪሊያን ምባፔ ስለዚህ አፓርታማ በተጠየቀ ጊዜ ቤተሰቦች የሚያስደስት ነገር እኔን የሚያስደስተኛል ብሎ ነበር የመለሰው። ዋው የሚገርም መልስ ነው። ሁኔታው ግን ከእጅ ሰዓት በላይ የሚያስደስተው ነገር ያለ አይመስልም። ሮሌክስ ያስማስተር $13,500፣ ፒንክ ሆብሎት ፒንክ ባንክ $20,000 የአሜሪካን ዶላር፣ ሆብሎት ፒንክ ባንክ ዩኒኮ ሴራሚክ $21,700 የአሜሪካን ዶላር፣ ሆብሎት ፒንክ ባንክ ብሉቱ $24,000 የአሜሪካን ዶላር፣ ሆብሎት ስፒሪት ኦፍ ጎልድ ይህ ሰዓት 18 ካረንት ወርቅ ያለው ሲሆን ዋጋው $43,000 የአሜሪካን ዶላር ነው። ፖንግ ብሎክ ፒንክ ባንክ ዩዝ ሮክ ሳፋየር $88,000 የአሜሪካን ዶላር፣ ሆብሎክ ፒንክ ባንክ ዩኒኮ ታይታኒየም ሪምቦ ይህ ሰዓት ካሉት የሰዓት ስብስቦች ውስጥ ውዱ ሲሆን ከ170 በላይ ሩቢዎችና በጣም ብዙ አይነት ሳፋየር ይገኝበታል። ታዲያ የዚህ ሰዓት ዋጋ ስንት ይመስላችኋል? $93,000 የአሜሪካን ዶላር ያወጣል። ለማመን በሚከብድ ሁኔታ እነዚህን ሁሉ ሰዓት ገዝቶ ከመሰላችሁ ተሳስቷቸዋል። ምክንያቱም ኮብሎክ የሚባለው ግዙፍ የሰዓት አምራች ድርጅት በ2023 ኪሊያን ምባፔን ብራንድ አምባሳደር አድርጎ ሲሾመው የሰጠው ስጦታ ነው። ታዲያ ኪሊያን ምባፔ $180 ሚሊዮን የት ነው ያደረገው? የኔም ጥያቄ ይሄ ነው። እውነቱን ለመናገር ግን የኪሊያን ምባፔ ከክሪስቲያኖ ሮናልዶ ጋር ሲነጻጸር ምንም ማለት ነው። ነገር ግን አንድ ነገር ይቀረናል። ምን መሰላችሁ? እስካሁን ሰብስክራይብ አላደረጋችሁ ምንድነው? ወይ ኧረ ሰብስክራይብ አድርጉ ወገኔ።
ኤንድ ላይክ ሼር እንዳይረሳ። እስከ ሳምንት መልካም ሳምንት እንላለን። ሰላም ቆዩልኝ። ዘ ሪል ስቶሪ ሾው